በደቡብ ኢትዮጵያ ተራሮች መካከል የተሸሸገ በጀግንነት ባህልና ነገሥታት ታሪክ የታወቀ አንድ ታላቅ ሕዝብ አለ። እንኳን ወደ ቻናላችን በደህና መጡ። የዳውሮ ሕዝብ ለዘመናት የራሱን ማንነትና ባህል ጠብቆ የቆየ ሕዝብ ሲሆን ታሪኩም ብዙ የሚያስደንቁ እውነታዎችን ይዟል። ቪዲዮውን እስከ መጨረሻም ይከታተሉት። ሰላም ውድ ኢትዮጵያውያን፣ በባለፈው በክፍል አንድ ቪዲዮአችን ስለ ዳውሮ ብሔረሰብ ቅርሶችና ድንቅ ዓለምን የሚያስደምሙ እውነታዎች ላይ በመዳሰስ ቆይታ አድርገናል። ቪዲዮውን ካላያችሁት ክፍል አንድን ወደኋላ በመሄድ ይመልከቱ። ዛሬ ደግሞ በክፍል 2 የዳውሮ ብሔረሰብ ልዩ የሚያደርጋቸውን ስለ ዘመን መለወጫ፣ ስለ ሙዚቃ መሳሪያዎቻቸውና ስለ ሌሎች ጉዳዮችም በመስፋት የምንዳሰስ ይሆናል። ቤቱን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሃዱ ኢትዮጵያ። መጀመሪያ ከዳውሮ ብሔረሰብ የዘመን መለወጫ ስንጀምር እሱም ቶኪቢያ ይባላል። ቶኪቢያ ማለት አንድን ነገር መመዘን፣ መለካት፣ ተሸክሞ ማየት የሚል ትርጓሜ ያለው ሲሆን በበዓለ ዋዜማው ዕለት ምሽት በቤቱ ያለ ሰውም ሆነ እንስሳ ጠግቦ ካልበላና ሸክም ሲመዘን ቀለል ካለ አዲሱ ዘመን የጥጋብ ዓመት ላይሆንለት ይችላል። ወይም በአንጻሩ ደግሞ ጠግቦ ከበላና ሲመዘን ከከበደ ዘመኑ የጥጋብና የደስታ ዓመት ሊሆን ይችላል የሚል ውስጠ ወይራዊ የሆነ መልእክት የያዘ ቃል ሲሆን የዘመን መለወጫው በበዓለ ዋዜማው ቶኪቢያ ሲባል በዓሉ የሚውልበት ዕለት ላይታላሚያ ተብሎ ይጠራል። ላይታላሚያ የቶኪቢያ ማግስት ሲሆን ትርጉሙም የዓመት መለወጫ የደስታ በዓል ማለት ሲሆን ላይታላሚያ በዳውሮ ብሔረሰብ ሁሉም ሰውም ሆነ እንስሳ ከዋዜማው ወይም ቶኪቢያ ጠግቦ ካደረ በኋላ በማግስቱ የሚቀበሉት የተለወጠ አዲስ በዓል ነው። የቶኪቢያ በዓል ለማክበር የዳውሮ ብሔረሰብ ከጥንት ጀምሮ የነበረ የአባቶች ተፈጥሯዊ ስልጣኔ የዘመን ቀመር የጨረቃ እንቅስቃሴን እየተከታተሉ የቀን አቆጣጠር ሉናር ካላንደር ያላቸው ሲሆኑ ኦማቲያ ፓይደዋ ወይም የዳውሮ አቆጣጠር በመባል ይታወቃል። የዳውሮ ፓይደዋ የጨረቃ መውጣትን እና መግባትን መሰረት በማድረግ የቀን አቆጣጠርን የሚጠቁም ሲሆን የጨረቃ ይዘት፣ ቅርጽና መልክ እንዲሁም የመውጫ ሰዓት መቀያየርን ተከትለን ጊዜን የመቁጠርና የመተንተን ጥበብን ያካተተ ሲሆን በዳውሮ ብሔረሰብ ቀን አቆጣጠር አድርሳ ባጋ ጨረቃ ለመጀመሪያ ጊዜ ስትወጣ አዲስ ወር ገባ ይባላል። በዳውሮ ብሔረሰብ አዲሷ ጨረቃ በመጀመሪያ ስትወጣ በጥቂት ሰዎች ዓይን የምትታይ ሲሆን በዚህ ዓመት ጨረቃ በከብት ቀንድ ታየች የሚል ስያሜ ያለው ሲሆን ከዛም በመቀጠል ጨረቃዋ በሁሉም ዓይን ስትታይ ጨረቃ በሁሉም ዘንድ ወጣች ተብሎ የሚያዝ ሲሆን ነገር ግን በዳውሮኛ ጨረቃ በከብት ቀንድ ወይም የተለዩ የተፈጥሮን ሂደት በተገነዘቡና ጸጋው ባላቸው የዳውሮ ጥቂት ሰዎች ወይም ዕድሜ ጠገብ አዛውንቶች በታየችበት የመጀመሪያው የወሩ ቀን ሲሆን በመቀጠል በሁሉም ዘንድ የታየችበትን ቀን ደግሞ የወሩ ሁለተኛ ቀን አድርገው የመውሰድ ሂደት ያለው ነው። ጨረቃዋም በመጀመሪያ ስትወጣ በጣም ቀጭንና ከርቭ ቅርጽ ያላት ከቀን ወደ ቀን በተፈጥሮ ሂደት እየጨመረች በመሄድ በዳውሮኛ አቆጣጠር በሚያ ካጪያ ከታየችበት ከ15ኛው ቀን በኋላ ወደ ሙሉ ክብ ቅርጽነት ስትይዝ በጣም ቀልታና የመጨረሻውን ይዘት ስፍራ ይዛለች ተብሎ ሲታሰብ ይህ ክስተት በዳውሮኛ ዶይሱዋ ወይም አጋናታ ዶይሳዱ ይባላል። ዶይሱዋ አንድ ቀን ሲቀር ጨረቃዋ ከወጣችበት 14ኛው ቀን ያለው ሲሆን ጨረቃዋም በከፊል ትቀላለች። በቅርጽም በመቀየር ወደ ሙሉ ክብነት በማደግ ስትቀየር ከተፈጥሮ ጋር ድንቅ የሆነ ግንኙነት ያላቸው ዳውሮ ብሔረሰብ ይህን ሂደት አጌናታ ሊጳዱ በማለት ስያሜ የሚሰጡት ሲሆን ከዛም የተፈጥሮ ሕግን በመከተል ጨረቃዋም እያነሰች አንድ ቀን ብቻ ከሰው ዓይን ተሰውራ የምታድርበት ቀን የወሩ መጨረሻ ቀን ሲሆን ከዶይሱዋ በኋላ 13 ቀን ቆይታ ትጠፋለች። ይህም በዳውሮ ቀን አቆጣጠር መሰረት አንድ ወር በከፊል 30 እና 28 ቀናት ያለው ሲሆን አንድ ዓመት ስንል የ12 ወራት ድምር ውጤት በመሆኑ ጨረቃ በዓመት 2 ጊዜ ደጋግማ ከበስተምዕራብ በኩል ስለምትወጣ ነው። በነሐሴ ወር መጨረሻ ያሉት 5 ቀናት በአሮጌና በአዲሱ ዓመታት መካከል ያሉ
ጎዶሎ ወር ተብሎ በዳውሮ አቆጣጠር ይወሰዳል። ይህም የጳጉሜ ወር ሲሆን በተፈጥሮ ሂደት እንደ ኢትዮጵያ አቆጣጠር በአንድ ወቅት ወይም ዘመን 5 ሌላ ጊዜ ደግሞ 6 7ም የምትሆንበት ጊዜ አለ። የቶኪቢያ በዓል ከነሐሴ ወር ቀጥሎ በምትወጣ የጳጉሜ ወር መጨረሻ እስከ መስከረም 1 ቀን ወይም ላይታላሚያ ድረስ በደማቅ ሁኔታ ይከበራል። የቶኪቢያ በዓል በመስከረም ወር የሚከበርበት ምክንያት የዝናብ፣ የጭቃ፣ የብርድና የቅዝቃዜ መጠን ቀንሶ ቀኑ ብራ የሚሆንበት፣ የተዘሩ ሰብሎች የሚበቅሉበት፣ የተለያዩ አበቦች የሚፈኩበት፣ የመስከረም ወር ጨረቃ መታየቱ በብሔረሰቡ ዘንድ አዲስ ዓመት መግባቱን የሚጠቁም የተፈጥሮ ሂደት ያለው ነው። የንጉሥ ሃላላ ድንጋይ ካብ ወይም የሃላላ ኬላ በዳውሮ ዞን ከ1532 እስከ 1822 ዘመን ከ250 ዓመታት በላይ ፈጅቶ የተሰራው ይህን ድንቅ ካብ የዳውሮ ብሔረሰብ ውስጣዊ ጥንካሬም መግለጫ ምልክት የሆነው ይህ ካብ ዳውሮን ከዳር እስከ ዳር አጥሮ የሚገኘው በአንድ ረድፍ ብቻ 175 ኪሎ ሜትር ያለው ቁመቱ ደግሞ 2.5 እስከ 3.8 ስፋቱ 2.5 እስከ 5 ሜትር እንዲሁም አጠቃላይ ርዝመቱ ከ1225 ኪሎ ሜትር በላይ ያለው ዳውሮን እንደ ወላጅ አባትና እናት አቅፎ ለዘመናት የቆየ የዓለማችን ያልተነገረለት ታሪካዊ ጥበብ ነው። በሌላ በኩል ባለከረባቱ ተብሎ የሚጠራው የዳውሮ ሕዝብ ተምሳሌት የሆነው በዓለም በርዝመት አንደኛ የሆነው የትንፋሽ መሳሪያ ወይም ዲንካይ የሚባለው ከጥንት ጀምሮ ለዓለምና ለደስታ የሚያውሉት ብርቅዬ ዳውሮ ባህላዊ የትንፋሽ መሳሪያ ርዝመቱም እንደየዲዛይኑና ሰሪው የሚወሰን ሲሆን ከ3 እስከ 5 ሜትር ሲሆን ይህ ባህል ሙዚቃ መሳሪያ በቁጥር 4 ሲሆን ከዳርቢያ የሙዚቃ መሳሪያ ጋር አንድ ላይ በመሆን 7 አይነት የሙዚቃ ሪትም የሚሰጥ ሲሆን አሁን ላይ ዓለም ከደበቀችው አንዱ ያልተነገረለት የሀገራችን ባህላዊ የሙዚቃ መሳሪያ ነው።
በዳውሮ ዞንና በኮንታ ልዩ ወረዳ መሃል የሚገኘው የጨበራ ጩርጩራ ብሔራዊ ፓርክ 119,000 ሄክታር የቆዳ ስፋት ያለው ሲሆን በፓርኩ ውስጥ የጮፎሬ ሐይቅ እና በርካታ የሚሆኑ ሐይቆችና ፏፏቴዎች ይገኙበታል። የኦሞ በግልገል ጊቤ 3 ቁጥር ሃይድሮ ኤሌክትሪክ ኃይል ግንባታ አማካኝነት የተፈጠረው የዳውሮ ሕዝብ ሌላኛው የቱሪስት መስህብ በመሆን ዳውሮን እያደመቀ ይገኛል። ክረምቱን የዳውሮ እናቶች ለቶኪቤአ የሚሆን ምግብ በማዘጋጀት የሚቆዩ ሲሆን ምግቡም ራሱን የቻለ ባህላዊ የሆነ ነው። የዳውሮ ሕዝብ ከሚታወቅበት የባህል ምግብ አይነቶች መካከል ሲሊሶ፣ ታንጮ፣ ቡራቶ፣ ኦታ፣ ባጭራ፣ ቃጫ እና ሌሎች በርካታ የሆኑ የባህል ምግብ ባለቤት የሆነው የዳውሮ ብሔር በሀገራችን ለምለም ክልል ከሆነችው ደቡብ ዳውሮ ዞን እነዚህን የመሳሰሉ ምግብ ለማዘጋጀት የእንሰት ውጤቶችን ቅቤ፣ ስጋ፣ ጤፍ፣ አይብ እና ሌሎችም ለምግብ የሚውሉ የተለያዩ ቅመማ ቅመሞችን ይጠቀማሉ። ሀገሪቱም በአሁኑ ሰዓት በቀርከሃ በእንሰትና በተለያዩ የአትክልት አይነቶች የታጀበ ለምለም አረንጓዴ የኢትዮጵያ ሀብት ብለን ልንወስደው የምንችል ድንቅ የሆነ የሀገራችን አንዱ ብሔር ነው። ውድ ኢትዮጵያውያን በቀጣይ በሌላ ብሔር እስክንገናኝ ቤቱን ሰብስክራይብ በማድረግ ይተባበሩን። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ።